ወይኔ በላቸው ታዋቂው የህንድ ፊልም አክተር ሻሩክ ምን አጋጥሞት ነው በአሁኑ ጊዜ በዚህ ልክ መነጋገሪያ የሆነው? የዛሬውን ያርገውና ተወዳጁ የህንድ ፊልም አክተር ሻሩካን የሀገራችን አርቲስት እስኪመስለን ድረስ በኢትዮጵያ ከጫፍ እስከ ጫፍ ፊልሙን አይቶ የማያውቅ ሰው በተለይ ኩቺ ኩቺ ሆታይን አይቶ የማያውቅ ሰው አለ ከማለት የኢትዮጵያ ዋና ከተማ ዱባይ ናት ማለትን ይቀላል። ወይም የሰው ከአማዞን ጫካ ውስጥ ነው የመጣው። በዚህ ዘመን ደግሞ አፍላ ፍቅር እያሉ ሻታችን እስኪመጣ ድረስ ሲያጃጅሉን በተለይ እኛ ልጅ ሆነን ትርጉም በጌቾ ትርጉም በቃሲም እንዲሁም ትርጉም በስለሺን ፊልሞቹ እውነት እስኪመስሉን ድረስ አንዴ ለኑሮ አንዴ ደግሞ ለፊልሙ ካይናችን እንባ እየጠራረግን የኮመኮምነው የሻሩክ ፊልም ሻሩካን በእነዚህ በሰራባቸው ፊልሞች ባገኘው ሚሊዮን ረብጣ ብሮች የእውነት እንደተባለው ፈታ ብሎ የቅንጦት ህይወትን እያሳለፈ ነው ወይስ እንዳለ ሀብቱን በሱስና ባደንዛዥ እጾች ጨብሶበት ትብለው ብሬን ብሎበት አስከፊ የደህንነት ህይወትን እያሳለፈ ነው? በዛሬ ቪዲዮአችን እውነቱን እንቅጭን ለእናንተ ለውድ ፋሚሊዎቼ በባሌም ሆነ በቦሌ አድርጌ አሳያችኋለሁ። እናንተ ደግሞ ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ ማድረግ ውዴታ ሳይሆን ግዴታ ነው። ምክንያቱም የሆነ ጊዜ ቀውጢ ቪዲዮ ከፈለጋችሁ ድጋሚ ስለማታገኙኝ ሰብስክራይብ አድርጉ። እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ። ወሬ ያላበዛባችሁም በቀጥታ ወደ ዛሬ ቀውጢ ቪዲዮአችን አልፋለሁ። በመጀመሪያ ደረጃ ሻሩክ ማን ነው? ሻሩክ በአንዴው ፌጥ ብሎ ተነስቶ ፊልሞችን በመስራት ታዋቂ የሆነ ይመስላችኋል? የሀቢቢ ጉዳዩ እንደዛ አይደለም። ሻሩክ የተወለደው በ1965 በህንዷ እምብርትና ዋና ከተማ በሆነችው በኒው ዲሊ ከተማ ውስጥ ነው። ከአባቱ ሜርታጅ መሐመድ እና ከማዘሯ ላቲፍ ካን ነው የተወለደው። ያው ተወልዶ ነው እንጂ በቅሎ አይደለም። እሺ በቃ የሻሩክ ትክክለኛ ስሙ አብዱል ረሺድ ካን ይባላል። ሻሩክ በትምህርቱ እጅግ በጣም ጎበዝ ከሚባሉ ልጆች መካከልም ነበር። ወደ ትወናውም ከመግባቱ በፊት እስከ ዲሊ ዩኒቨርሲቲ ድረስም ተምሯል። አሸሼ ገዳሜ ተጨፍሮለት በወግ ማዕረግ ተመርቀዋል። ግን አታምሩት፣ አሸሼ ገዳሜ እንኳን አልተጨፈረለትም። እንዲሁም ጀለስ ከትምህርቱ ሌላም በስፖርትን በጣም ጎበዝ ነበር። እንዲሁም እስካሁን ድረስ የክሪኬት ጨዋታ ቁጥር 1 አድናቂና ወዳጅ ነው። ወደ ትወናውም የመጣው የመጀመሪያ ስራው በሆነው በ1988 ዶርዳርሸን ፈውጂ የተባለውን ተከታታይ የቴሌቪዥን ድራማ ነው። ይህ ድራማ ለሻሩክ ትልቁን የትወናውን መንገድ ከፍቶለታል ማለት እንችላለን። ምክንያቱም በዛ ፊልም ላይ ባሳየው ድንቅ ትወና አንቺ ሰውማ ትለያለሽ፣ ገና ብዙ ትሰሪያለሽ በማለት በብዙ የቴሌቪዥን ፕሮግራሞች ላይም በአክተርነት እንዲጫወት አድርጎታል። በሆሊውድ በመጀመሪያ ደረጃ ኮንትራት ተፈራርሞ የሰራው ፊልም በ1999 ዲላ አሽናሂ የሚባለውን ፊልም ነበር። ይህች ፊልም በተወሰነ ሁኔታ የተወሰነ እውቅናን ሰጠችው። በቀጣይም ዴዋና የሚባለውን በዓለም ዙሪያ እውቅናንና ከፍተኛ ተቀባይነትን እንዲያገኝ ያስቻለውን የፍቅር ዘውግ ያለውን ፊልም ሰራ። ይህ ፊልም ሀገራችን ኢትዮጵያን ጨምሮ በዓለም ዙሪያ ተወዳጅና ከፍተኛ ገቢን ካስገቡ ፊልሞች መካከል በቀዳሚነት ይጠቀሳል። ከነዚህ ፊልሞች ውጪም ልክ እንደ ዱን፣ ሃፒ ኒው ይር፣ ራሙጃኔ፣ ካራርጁን፣ ኮይላ እና የኔም ፌቨራይት የሆነውን አሳዛኙን የፍቅር ፊልም ካልሆነ አሁን አጠቃላይ ከ107 ፊልሞችን በመስራት ህዝቡን እንዲቻላል እንዲያስብሏል። ግን በእነዚህ ፊልሞች መሃል ብዙ እድሎችን ቢያገኝም አንድም በሆሊውድ ላይ አልሰራም። ምክንያቱም እሱ የራሱን ሀገር የፊልም ኢንዱስትሪ በዓለም አቀፍ ከፍ ለማድረግ ስለሚፈልግ ነው። ወደ ግል ህይወቱም ስንመለስ ጉሪካን የምትባል ዲዛይነርና የፊልም ፕሮዲውሰርን አግብቶ አሪያ ካንና ሱሪያ ካን የሚባሉ ሴትና ወንድ ልጆችን ወልደዋል። በአሁኑ ጊዜም አጠቃላይ ካፒታሉ ከ1.4 ቢሊዮን ዶላር በላይ ያለው በህንድ ውስጥም ኩቺ ኩቺ ሆታይ በማለት ላይፍ እንጃስ ከሚሏት የህንድ አክተሮች መሃል በቀዳሚነት የሚጠቀሰው ሻሩካን ነው። እንደተባለውን ፈታ ብሎ ካለምንም ሱስና መረባበሽ ፈታ ብሎ ይገኛል። በቀጣይ እንዲሰራላችሁ የምትፈልጉት ታዋቂ ሰው ካለ ኮሜንት ላይ ደቅ አድርጉልኝ። ብዙ ላይ ካገኘ ስማችሁን ጠቅሼ የምሰራላችሁ ይሆናል። በቀጣይ በአስገራሚና ቀውጢ ቪዲዮስ ከምንገናኝ ድረስ ፒስ ፎር ወርልድ ብያለሁ።